በጣም በከፍተኛ ርቀት ላይ ያለን ነገር በአቅራቢያችሁ እንዳለ ከጎናችሁ እንዳለና እንደ ኦፕቲካል ሌንስ ደረጃ አይነት አለ አይደል? እንደዛ ነው የተገለጸው ማለት ነው። እንደ እቃውን ከጎናችሁ እንዳለ እስከምታዩት ድረስ በጣም በከፍተኛ በሃይ ዴፊኒሽን ኳሊቲ ምንድነው ዙሚንግ ሲስተም ነው የተሰራው። 8 ታይምስ ኦፕቲካል ኳሊቲ ዙም አለው። 8 ታይምስ ኦፕቲካል ኳሊቲ ዙም አለው። በጣም የሚገርም ነው። አስቡት በቃ ራቀም ቀረበ ምንም አይነት አይመጣበትም ማለት ነው። ከርቀትም ቢሆን ከጎናችሁ እንዳለ ሆናችሁ እንደምትቀርጹት ነው የምታዩት አንድን ነገር በጣም ከርቀት ላይ ሆናችሁ። ይሄ ደግሞ በጣም የሚገርም ፊቸር ነው እና ስለ ካሜራው እየቀጠልኩላችሁ ነው ማለት ነው። ጂሎክ የተባለ ፊቸር ሲገጠምለት የመጀመሪያው ነው። ጂሎክ የሚባል ፊቸር ሲገጠምለት ከካሜራው ጋር ተያይዞ ጂሎክ የተባለ ፊቸር ይዞ የመጣው አይፎን 17 ፕሮ ማክስ ነው ማለት ነው። ይህ ጂሎክ ደግሞ ምን አይነት ፊቸር መሰላችሁ? ካሜራ ላይ የሚገኝ ነው። በጣም በጥራት ባለው ሁኔታ ያለ ዲስትራክሽን እንድትቀርጹ ከሚረዳ ፊቸር ውስጥ አንድ ነው። በዲፕሊ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ፊቸር የመጀመሪያው ነው በአይፎን 17 ፕሮ ማክስ ሲመጣ ማለት ነው። እና እነዚህን ሁሉ ፊቸሮችን ጨምሮ ስልኩን ለከፍተኛ ደረጃ ብቁ ካረጉት ነገሮች ውስጥ አንዱ ነው ማለት ነው። እና የስልኩን ብቃት ደግሞ ሲመሰከርለት እንዴት መሰላችሁ? የሆሊውድ ፊልሞችን ለመቅረጽ ስታንዳርድ ደረጃ ላይ የደረሰና ብቃት እንዳለው የተመሰከረለት በፈተናው የሆሊውድ ፊልሞችን ለመቅረጽ በስታንዳርድ ደረጃ የያዘ እንደሆነ የተረጋገጠለት ስልክ ነው ማለት ነው። በጣም አስገራሚ ነው። እንግዲህ በቴክኖሎጂ በቴክ ፕሮግራማችን ይዤላችሁ የመጣሁት ስለ አይፎን 17 ፕሮ ነው ማለት ነው። አይፎን 17 ፕሮ በጣም ምርጥ ስልክ ነው። የአይፎን ምርት ነው። እንግዲህ ምርጥ ነው፣ ተጠቀሙበት እላችኋለሁ። እሺ አሁን ደግሞ በአስገራሚ እውነታዎችን የማቀርብላችሁ ሰዓት ነው ማለት ነው። አሁን አስገራሚ እውነታዎች 50% በላይ የሚሆኑት በጭራሽ ስልክ ደውለውም ሆነ ተደውለውላቸው አያውቁም። በጣም ከዓለማችን አስገራሚ እውነታዎች ውስጥ ይሄ በቃ እውነት ነው፣ ልንቀበለው ነው የሚገባው። ከዓለም ውስጥ ህዝብ ውስጥ 50% የሚሆኑት ስልክ ደውለውም ሆነ ተደውለውላቸው አያውቁም ይላል። ሁለተኛው ደግሞ ምንድነው? 0 በሮማውያን ቁጥሮች አልተወከለም። 0 የምትባል ቁጥር ሮማውያን ቁጥር ላይ ሲምቦል የላትም ማለት ነው። ይሄ ሁለተኛው የዓለማችን አስገራሚ እውነታ ነው። እንግዲህ ያው 0 የትኛውም ቁጥር ላይ የትኛውም ሀገር ላይ የራሳቸው ፊደል ያው ቁጥር ሁሉም አለው ራሱን ወክሎ ይላል። ሮማውያን ላይ ግን እንዴት እንደሌለ በጣም አስገርሞኛል። በጣም ያስደነቀኝ መረጃ ነው። ሌላው ምን መሰላችሁ? ፔንጉዊን በአየር ውስጥ እስከ 6 ጫማ ከፍታ ሊዘል ይችላል። እንግዲህ ፔንጉዊን ማለት ሁላችንም እናውቀዋለን። ያው እኛ ሀገር ውስጥ የለም፣ ኢትዮጵያ ውስጥ የለም። የሚገኘው በተለይ የበረዶማ ሀገራት ውስጥ ነው። በረዶማ ሀገራት ውስጥ ነው። የባህር ዳርቻዎችም ላይ ይገኛል እና እስከ ያው
ክንፋቸው በጣም አጫጭር ስለሆነ እንትን ከዛ ጋር ተያይዞ የመብረር ባህሪን ያሳያሉ ማለት ነው። ያንን በዛ ወቅት መሰለኝ ፔንጉዊን በአየር ውስጥ እስከ 6 ከፍታ ድረስ ጫማ ከፍታ ድረስ ሊዘል ይችላል። ይሄ ደግሞ በጣም ርዝመት ስላለው ከዓለማችን አንዱ አስገራሚ እውነት ውስጥ ተካቷል ማለት ነው። በዓለማችን ላይ ይሄ ደግሞ በጣም ያስገረመኝ እንትን ነው። የዓለማችን አስገራሚ ሁኔታ ነው። ምንድነው? እውነታ ነው። በዓለማችን ላይ በአማካኝ ማለት ነው ሰዎች ከሞት ይልቅ ሸረሪቶችን ይፈራሉ። ከሞት ይልቅ ምንድነው የሚፈሩት? ሸረሪት ነው የሚፈሩት። ይሄ በጣም አስገራሚ የሆነ እውነታ ነው። እስካሁን ከእኔ ካየኋቸው ውስጥ በጣም የገረመኝና ያስገረመኝ በዓለማችን ላይ በአማካኝ ሰዎች ከሞት ይልቅ ሸረሪቶችን ይፈራሉ። በጣም ይገርመኝ። እኔ ግን በተፈጥሮዬ አልፈራም ሸረሪት። እኔ አልፈራም። እንዴት ሰዎች እንደሚፈሩ ግን ይገርመኛል። እና ማለት ከነሱ አንጻር ራሱ ራሴን ለመገመት እሞክራለሁ። ማለት ሰዎች ሸረሪት በእርግጥ አንዳንድ አሁን ትልልቅ ሸረሪቶች አሉ የሚመጡ ማለት ነው፣ ያጋጥማል። እነሱ ያው አይታወቅም፣ ግን ይገርመኛል። ወደ ቀጣዩ አስገራሚ እውነታዎች ስናልፍ ምንድነው? ሴቷ የወባ ትንኝ ብቻ ናት የምትናከሰው። ስለ ወባ እንግዲህ ሁላችንም እናውቃለን። ወባ አንድ ሰው ወባ ከታመመ እስከ ሞት ደረጃ የሚያደርስ ከፍተኛ እንትን ነው፣ በሽታ ነው። ግን ደግሞ የወባ ትንኝ ሁሉም አይናደፉ፣ ወንዶቹ አይናደፉ። አይገርም? ወንዶቹ ጨዋ ናቸው። ሴቷ ግን ያው እሷ ናት የምትናደፈው እና እንትን ትላለች። ሰው እንዲታመም የሚታመመው ማለት ነው በሴቷ የወባ ትንኝ። በጣም የሚገርም ነው። እንግዲህ ለዚህ ቀጣይ የማቀርብላችሁ ፕሮግራም ደግሞ የቶፕ 5 ፕሮግራም ነው። በቶፕ 5 ፕሮግራማችን ላይ ደግሞ የተለያዩ ነገሮች ከ1 እስከ 5 በቅደም ተከተል የሚቀርቡበት ሰዓት ነው። ለዛሬ ቶፕ 5 ፕሮግራም ውስጥ ይዤላችሁ የመጣሁት የዓለማችን ትልቅ የሚባሉ ቤቶች ውስጥ በቅደም ተከተል ከ1 እስከ 5 ይዤላችሁ መጥቻለሁ። የዓለማችን በጣም አስገራሚ የሆኑ ትልልቅ ቤቶች ማለት ነው። እሱን ነው ይዤላችሁ የመጣሁት። በ5ኛ ደረጃ ላይ የተቀመጠው የዓለማችን ትልቁ ቤት ሳፍራ ይባላል። ሳፍራ ማንሲዮን የሚባል ቤት ነው። በብራዚል ውስጥ ነው የሚገኘው እና ይሄ ቤት በጣም ትልቅ ከመሆኑ የተነሳ 130 ክፍሎች አሉት። 130 ክፍሎች አሉት። በጣም አስገራሚ ትልቅ የሚባል ቤት ነው። በ4ኛ ደረጃ ላይ የተቀመጠው ደግሞ ቤልትሞር ስቴት ይባላል። 250 ክፍሎች አሉት። 250 አሉት እና የሚገኘው ደግሞ የት መሰላችሁ? ዩኤስኤ ውስጥ ነው። ዩኤስኤ አሜሪካ ውስጥ ነው የሚገኘው። 250 ክፍሎች ያሉት በጣም ግዙፍ ቤት ነው። 250 ማለት በጣም ብዙ ነው። በ3ኛ ደረጃ ላይ መረጃዎች እንደሚያመላክቱት አንቲሊያ የተባለ ቤት አለ። በህንድ ውስጥ የሚገኝ በጣም ግዙፍ ቤት ነው። ግን ፍሎሮቹ አልተገለጹም። ምንድነው ሩሞቹ አልተገለጹም እንደሌሎቹ። ግን በ3ኛ ደረጃ ላይ ነው ያስቀመጠው። ስንት መሰላችሁ? 27 ፍሎር አለው። 27 ፍሎር አለው። በህንድ ውስጥ የሚገኝ ነው። በ3ኛ ደረጃ ላይ የተቀመጠው የግዙፉ የዓለማችን ትልቁ ቤት አንቲሊያ ይባላል ማለት ነው።
ደረጃ ላይ የተቀመጠው ደግሞ ባኪንግሃም ፓላስ ይባላል። ባኪንግሃም ፓላስ የሚባለው 775 ክፍሎች ያሉት ሲሆን የሚገኘው በኢንግላንድ ውስጥ ነው። 775 ክፍል ማለት በጣም ብዙ ነው። እኔ እንጃ ብቻ እንዴት እንደሰሩት ራሱ በጣም የሚያስገርም ነው። በጣም ደንቆኛል። እንትን 775 ክፍል በጣም እጅግ በጣም ብዙ ነው። ተከታታዮቼ በአንደኛ ደረጃ ላይ ደግሞ የተቀመጠውን እንትን ነግራችኋለሁ። በአንደኛ ደረጃ ላይ የተቀመጠው የዓለማችን ግዙፉ ቤት ኢስታና ኑር ኢማን ይባላል። ኢስታራ ኑር ኢማን ይባላል። 1788 ክፍሎች ያሉት ሲሆን የሚገኘውም በብሩኔ ነው። ብሩኔ በምትባል ሀገር ነው። 1788 ክፍሎች ያሉት ሲሆን በአንደኛ ደረጃ ላይ የዓለማችን ትልቁ ቤት ተብሎ የተቀመጠው ኢስታና ኑሪ ኢማን የተባለ እንትን ነው የተባለ ምንድነው ቤት ነው። በብሩኒ ነው የሚገኘው። እንግዲህ ለዛሬ በቶፕ 5 ፕሮግራማችን ላይ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። አመሰግናለሁ። አጠቃላይ ደግሞ በፊደላት ሚዲያ ዙሪያ የቀረበላችሁ ፕሮግራም ይህን ይመስላል። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትረሱ። በጣም አመሰግናለሁ። የቻናሌ ቤተሰብ ይሁኑ። የጎደለውን ነገር ደግሞ ኮሜንት ላይ አስቀምጡ። እንደ መጀመሪያ ቪዲዮነቱ ያው ኮሜንት ያስፈልገዋል። የምታዩት ሁሉ ኮሜንት አድርጉ። በጣም አመሰግናለሁ።